ሮሚዮና ጁልየት እንደከበደ ትርጉም። ታሪኩ የሚያጠነጥነው የሁለት ባላንጣ ሰው ልጆች በሆኑ ተቃራኒ ህይወት ዙሪያ ነው። ያለማቋረጥ ሲፋለሙ የኖሩ ባላንጣዎች ካፑሌና ሞንታግ የተባሉ የቬሮኒካ ባላባቶች ናቸው። ካፑሌ ጁልየትን ይወዳል፣ ሞንታግ ደግሞ ሮሚዮ። በሁለቱ ባላንጣዎች መካከል እጅግ የከረረ ጠላትነት ነበረ። ጠባቸውም ከመክረሩ የተነሳ ምክንያት እየፈለጉ ይዋጉ ነበረ። ሆኖም የሁለቱ ባላንጣ ልጆች ተፋቀሩ። ሁለቱ ወጣቶች በፍቅር የወደቁት በአንድ ምሽት ከካፑሌ ቤት በተደረገው ግብዣ ላይ ተያይተው ነበር። ሮሚዮ ሮዛሊ የተባለችውን የቀድሞ ፍቅረኛውን ከግብዣው ላይ የሚያገኛት መስሎት ተደብቆ ከአባቱ ባላንጣ ከካፑሌ ቤት ይሄዳል። በዚያን አጋጣሚ የካፑሌ ልጅ ሮሚዮ ጁልየትን ያያታል፣ በፍቅሯም ይነደፋል። ከዚያ ሲመለስ የቀድሞ ፍቅረኛውንና የአሁኗን ጁልየትን እያነጻጸረ ለጓደኛው እንዲህ ሲል ይነግረዋል። የቀድሞ እጮኛዬን ሮዚናን ልሻ ሄጄልህ ነበረ፣ ኋላም መጨረሻ በጣም ያስገርማል፣ ይደንቃል ወዳጄ፣ አልማዝ አገኘሁኝ ወርቅ ልሻ ሄጄ። ከዚያም ሮሚዮ ወዲያው ተመልሶ ሄዶ በጁልየት መኝታ ቤት አጠገብ ተደብቆ እንዲህ ሲል ያመሻል። የሚያፈቅሯትን ልጅ ለሚጠብቅ ወጣት ረዝሞ ይታያል ደቂቃ እንደ ሰዓት፣ ሰዓቱም እንደ ቀን፣ ቀኑም እንደ ዘመን፣ እኔስ መሞቴ ነው በፍቅሯ ሰመመን። ይህን የሰማችው ጁልየት መስኮት ከፍታ ብቅ ትላለች። እሷም ሮሚዮን በግብዣው ላይ ባየችው ጊዜ በፍቅሩ መነደፏን ለማመልከት እንዲህ ትላለች። ሮሚዮ ሮሚዮ የልቤ ወለላ፣ እባክህ ለውጠው ስምህን በሌላ፣ ፍቅራችንን ገደል ሆኖ የሚያግደው፣ ቂም በቀል ስላለ ኃጢአት የወለደው፣ እኔም ዘሬን ልካድ አንተም ዘርክን ካደው።